አሰልጣኝ ገብረ ክርስቶስ አመሰግናለሁ። ጠንካራ ፍክክር የነበረው ጨዋታ ነው። በመጨረሻ ደቂቃ ጎል ተሸንፋቸዋል። ጨዋታው ለእናንተ እንዴት ነበር? ጥሩ ነው ጨዋታው። ምን ጊዜም ጎሎች በሳት ቁጥር መጨረሻ ተሸናፊ ትሆናለህ። ያን የገጠመን ዛሬ ማይተው ከዛ ፊት ጎል ማስቆጠር የምንችላቸውን ኳሶች አበላሽተናል። ባዶ ጎሎችን ያን ሰከንድ ሃፍ እጅግ ተሻሽላችሁ ቀርባችሁ ብዙ የጎል እድል አግኝታችሁ ነበር። ፈርስት ሃፍ ላይ ግን ብዙ ሙከራዎች ተሞክረውባችሁ እድለኛ ሆናችሁ ነው ጎል ሳይቆጠርባችሁ ወጣችሁት። ፈርስት ሃፍ ላይ ምን ነበር የጎደለው ብለህ ታስባለህ? የጎደለው የሜዳው አቅጣጫ ነው። ሌላ ጉዳይ አይደለም። አይቶኮም በዚህኛው በኩል ትንሽ ጭቃ ነበረው መጀመሪያ ሲጀመር እስኪያለ። ስለዚህ ያ ነገር እንጂ ሌላ ችግር አልነበረውም እና አዳዲስ ተጫዋቾች ወጣቶች ናቸው ያሉትና ጥንቃቄ የሚፈልጉ ነበር ራሳቸው። ምክንያቱም ደፍሮ ለመጫወት ይፈራሉ። በመጀመሪያ ላይ እንዲህ አይነት ችግሮች ናቸው። ከዋንጫ ፍክክሩም ከመውረድ ፍክክሩም ውጭ ናቸው፣ ነፃው ናቸው ነው ጨዋታውን እያደረጋችሁ ያላችሁት። ምን አይነት አላማ ይዛችሁ ነው እየተጫወታችሁ ያላችሁት? እኛ ደረጃችንን ለማሻሻል ነው የምንጫወተው ሁልጊዜም። ለማንም ብለን አንጫወትም። ለመቻል ሁልጊዜ መቻል ለራሱ ነው የሚጫወተውና ደረጃ ለማሻሻል ነው። እኛ ዛሬ ብናሸንፍ 4 እንደምንመጣ እናውቃለን። ስለዚህ ለዛ ነበር የምንጫወተው፣ ግን አልተሳካም። ይሄ ነው አጠቃላይ የውድድር አመቱ ግምገማ እንዴት ነው? ከመቻል ጋር ምን ጎደለ? ምንስ ጠንካራ ጎን ነበራችሁ በውድድር አመቱ? አሁን እዚህ ላይ ማውራት አንችልም ይሄንን፣ ምክንያቱም ቁጭ ብለን መገምገም አለብን። መጀመሪያ ቪዲዮቻችንን እናያለን። ምንድነው የጎደለን? እነዚህ ነገሮች ካየን በኋላ ነው የምንሰጠው እንጂ አሁን ብሰጥ ግምታዊ ነው የሚሆነው፣ ዝም ብሎ ግምታዊ ነው የሚሆነውና ያ ነው። አመሰግናለሁ። አሰልጣኝ ዘሪሁን እጅግ ተጠባቂ በነበረው ጨዋታ 1-0 አሸንፋችኋል። መቻልን ጨዋታው እንዴት ነበር እናንተ? ያው ጨዋታው ያየው ነው፣ በጣም ጠንካራ ነው። ፈርስት ሃፍ ላይ ብዙ ኳሶች ስተናል። ማግባት ያለብን ኳስ ከጉጉት ይመስለኛል። አሁን ባለፈው ሳምንት እንደዛ አይነት ጨዋታ ነበር፣ ገና ጭንቀት ነበረባቸው። አሁን ከጉጉት ብዙ ነገር አድርገው ነበር። ያንን ግን አስተካክለን ጎል ማግባት ማክሲመም 90 ደቂቃ ጥሩ ነገር ካደረግን ጎል ማግባት እንደምንችል ነግሬያቸው ነበር። ያን ስላሳኩ በጣም ደስ ብሎኝ። ፈርስት ሃፍ እንዳልከው በጣም ፍጹም ብልጫ ነበራችሁ፣ ጎሎችን ባታስቆጥሩም ያ ቁጭት ነው። ሰከንድ ሃፍ ላይ ትንሽ ተቀዛቅዛችሁ ነበር፣ ጎል እስከታስቆጥሩ ድረስ እንደ ፈርስት ሃፍ መሆን አልቻላችሁም ነበር። ምክንያቱም ምን ነበር? ያው ትኩረት አድርገን አንተ ብዙ በሳትኩ ቁጥር ተቃራኒ ቲም ሊነሳሳ ስለሚችል ያን በትኩረት አድርገን እንድንሄድ ነበር የሰራነው። ማድረግ ያለብን በጥንቃቄና በትኩረት መግባት የነበረብን ነገሮች አድርገን መጨረሻ ላይ ተሳክቶልናል። ይሄ በጣም ያልኳቸውን ያደረጉ መስሎ ያልኳቸውን ነገር ስላደረጉ በጣም ኮርቼባቸዋለሁ ልጆቼ። የዛሬው 3 ነጥብ ምን አይነት ምን ያክል ወሳኝ ነው? ቀጣይም ከመቀለ ጋር ናቸው፣ እነሱም ላለመውረድ የሚጫወት ቲም ነው። ዛሬ ሞራዋል 2-1 አሸንፈዋል። ምን አይነት ጨዋታ እንጠብቃለን ቀጣይ? ከባድ ነው፣ ሁላችንም ከባድ ጨዋታ ነው። ሁላችንም ጋር ጠንካራ ጨዋታ ይገጥመናል ይፈልጋል። ስለዚህ ጠንካራ ጨዋታ እንደሚጠብቀን እናውቃለን። ይሄን ነበር መወጣት የፈለግነው። ጠንካራ ስራ ሰርተናል። ይሄን ዛሬ የተጫወትነውን እንቅስቃሴ ለሚቀጥለው ከደገምን ከእግዚአብሔር ጋር ጥሩ ነገር ይዘን እንሄዳለን ብዬ አስባለሁ። እኔም አመሰግናለሁ።